ሰላም እንዴት ናችሁ? ይህ በጋት ቱቶሪያል ኦፊሻል ተዘጋጅቶ ወደ እናንተ የሚደርሰው የጋት ኢንፎርሜሽን ሲሪስ ነው። በዚህ ኢንፎርሜሽን ሲሪስ ከጋት ምንነትና ዓላማ ጀምረን የፈተናውን ይዘት እንዲሁም ደግሞ ፈተናውን ብዙዎች ለምን እንደሚወድቁና ጥቂቶች ደግሞ በቀላሉ እንዴት እንደሚያልፉ የሚያስችላቸውን ቴክኒኮች በስፋት እንዳስሳለን። ጋት ምንድን ነው ከሚለው ስንጀምር ከስሙ እንደምትረዱት GAT ወይም ጋት የእንግሊዝኛ አብሪቬሽን ሲሆን ዝርዝር ትርጓሜው ደግሞ ግራጁዌት አድሚሽን ቴስት፣ አንዳንዶችም ደግሞ ግራጁዌት አፕቲቲዩድ ቴስት ይሉታል። በአማርኛው የድህረ ምረቃ የብቃት ምዘና ፈተና ተብሎም ይጠራል። የዚህ ፈተና ዋነኛ ዓላማው ለድህረ ምረቃ ፕሮግራም በተለይም ለማስተርስ እና ለፒኤችዲ ወይም ለሶስተኛ ዲግሪ ፕሮግራም ማመልከቻ የሚያስገቡ ተማሪዎች የሙያዊ ብቃታቸውም እንዲሁም ደግሞ የአእምሮ የግንዛቤ ደረጃቸውን ለመለካት የትምህርት ሚኒስቴር እንዲሁም ደግሞ የተለያዩ ዩኒቨርሲቲዎች እንደ ብቃት መመዘኛ አድርገው ወይም እንደ መግቢያ መስፈርት አድርገው የሚጠቀሙበት የመግቢያ ፈተና ነው። ፈተናው በዋናነት ሶስት ዋና ክፍሎችን የሚያካትት ሲሆን የመጀመሪያው ኳንቲቴቲቭ ሪዝኒንግ ወይም ደግሞ ቆጥራዊ አስተሳሰብ የሚባለው በተለይ የሂሳብን መረዳት እንዲሁም ደግሞ የማቀናበርና ተመሳሳይ ነገሮችን እንዲሁም ተቃራኒ የሆኑ ነገሮችንም የመፍታት ሂሳባዊ ክህሎታችንን የምንለካበት ሲሆን ሁለተኛው ደግሞ ቨርባል ሪዝኒንግ ወይም ደግሞ ቃላትን የመረዳትና ትረካን የምንረዳበት በተለይ ደግሞ የቃላትና የንዑስ ቃላትን ትርጉም፣ የቃላትን መመሳሰል፣ የቃላትን ተቃሮ እንዴት መረዳት እንችላለን የሚለውን የምንፈትሽበትና አቅማችንን የምንለካበት ነው። ሶስተኛው ደግሞ አናላይቲካል ሪዝኒንግ ወይም በአማርኛው ትንታኔና ተንቀሳቃሽ አስተሳሰብ የሚባለው ደግሞ ብዙ ጊዜ ችግሮችን እንዴት መፍታት እንችላለን፣ እንቆቅልሾችን እንዲሁም ልዩ ልዩ ሳቢን የሚፈልጉ የፍልስፍና እይታዎችን እንዴት አናላይዝ አድርገን መረዳት እንችላለን የሚለውን በዋናነት የምንረዳበትና ክህሎታችንን የምንፈትሽበት የፈተናው አካል ነው። ስለ ጋት ሲነሳ ብዙ ጊዜ ኤንጋት ወይም ናሽናል ግራጁዌት አድሚሽን ቴስትም አብሮ ይነሳል። ለመሆኑ ልዩነታቸው ምንድን ነው የሚለውን ስናይ ጋት የምንለው ጀነራል የሆነ ብዙ ጊዜ በኢንተርናሽናል ሌቭል ወይም ደግሞ ዩኒቨርሲቲዎች በራሳቸው የትኛውንም ተማሪ ለመቀበል በራሳቸውና ኢንተርናሽናል ስታንዳርዱን ጠብቀው የሚያዘጋጁት የመግቢያ ፈተና በተለይ ለዩኒቨርሲቲ ስፔሲፊክ በሆነ መልኩ ማለት ነው። ኤንጋት ወይም ናሽናል ግራጁዌት አድሚሽን ቴስት የሚባለው ደግሞ ሀገራት ወይም የሀገራት የመንግስት ትምህርት ሚኒስቴሮች ራሳቸውን ችለው በመንግስት ስር የሚተዳደሩ ዩኒቨርሲቲዎች የሚያስተምሯቸውን የማስተርስ እና ፒኤችዲ ፕሮግራም ተከታታይ ተማሪዎች ፍትሐዊና ተመሳሳይ በሆነ መንገድ አልፈው ወደ ትምህርታቸው እንዲቀላቀሉ በሚያስችል ስታንዳርድ የሚዘጋጅ የሀገሪቱ ሎካል ኮንቴክስት የተከተለ የግራጁዌት አድሚሽን ቴስት ነው ማለት ነው። ስለዚህ ኤንጋትን የሚፈተኑት በሀገሪቱ በአጠቃላይ በመንግስት በሚተዳደሩ ዩኒቨርሲቲዎች ስር የፖስት ግራጁዌት ፕሮግራምን ለመከታተል የሚፈልጉ ተማሪዎች ሲሆኑ ጋት የምንለው ደግሞ ብቻውን በተለይ እንደ አዲስ አበባ ዩኒቨርሲቲ ያሉ ራስ ገዝ ዩኒቨርሲቲዎች በሌላውም ዓለም ያሉ ወይም ደግሞ እንደ ሀገራችን አዲስ አበባ ዩኒቨርሲቲ የሚያዘጋጀው ለራሱ እንደ መግቢያ መስፈርት የሚጠቀመው ነው ማለት ነው። ፈተናውን ለመፈተን በዋናነት ኤንጋትን የሚፈተን ተማሪ በትምህርት ሚኒስቴር ፖርታል ገብቶ ይመዘገባል። ጋትን የሚመዘገብ ተማሪ ደግሞ በአዲስ አበባ ዩኒቨርሲቲ ፖርታል ገብቶ የመዝገብ ይኖርበታል። ፈተና አሰጣጣቸውም ጋቱ በዩኒቨርሲቲው ስታንዳርድ የሚመራ ይሆናል። ኤንጋት ደግሞ በናሽናል ስታንዳርድ የማለፊያ ነጥብ እንዲሁም ደግሞ ሌሎች የፈተናው ይዘትም በሁለቱ ፈተናውን በሚያስኬዱ አካላት የሚተዳደር ይሆናል። ስለዚህ ጋትና ኤንጋትን ጠቅለል ስናደርግ ኤንጋትን ተፈትነው ያለፉ ተማሪዎች በመንግስት ወይም በትምህርት ሚኒስቴር ስር በሚተዳደሩ ዩኒቨርሲቲዎች ውስጥ ገብተው የመማር ሙሉ መብትና ነፃነት ይኖራቸዋል። ጋት ወይም ደግሞ በሀገራችን ኮንቴክስት የአዲስ አበባ ዩኒቨርሲቲ ጋት የሚፈተሩ ደግሞ አዲስ አበባ ዩኒቨርሲቲ ብቻ ገብቶ የመማር እድል ይኖራቸዋል ማለት ነው። ስለ ጋት ምንነት፣ ዓላማው እንዲሁም ይዘቱና ከኤንጋትና ጋት ያላቸውን መመሳሰልና ልዩነት በጥቂቱ ለማየት ሞክረናል። እንደነዚህ አይነት አስተማሪ ጋትን የተመለከቱ ጥልቅ መረጃዎች አዘውትረው እንዲደርሷችሁ የጋት ቱቶሪያል ኦፊሻል የዩቲዩብ፣ የቴሌግራም እንዲሁም የቲክቶክ አካውንቶችን ፎሎ፣ ላይክ እና ሼር እያደረጋችሁ የምትፈልጓቸውን መረጃዎች ኮመንት ላይ በማስቀመጥ እንዲሁም ላይክ እና ሼር በማድረግ ለሌሎችም በማጋራት አዘውትረው ሌሎችም ተመሳሳይ መረጃዎች እንዲደርሷችሁ ቤተሰብ መሆን ትችላላችሁ። ከዚህም በላይ ደግሞ ለየት ያሉ አስፈላጊ ናቸው የምትሏቸው መረጃዎች እንዲቀርቡላችሁ የምትፈልጓቸው ደግሞ ኮመንት ላይ ብታስቀምጡልን እኛ በፍጥነት ለእናንተ ለማድረስ ዝግጁ ነን። እናመሰግናለን።